ለሊት እሺ እንነጋገር ሰው ተኝቷል በቃ አባቴ ይቅርታ በቃ የኔ ፍቅር ስትለው ጭራሽ አልጋ ልብሱን ገፎ ሶፋ ላይ ሄዶ ይተኛል። ደግሞ ሶፋ ላይ ተከትለከው ስትሄድ ከዚህ ቤት ልውጣልሽ እንዲህ ምን አድርግ ነው የምትይኝ? አትከተኛልሽ ተይኝ በቃ ልረጋጋበት ይልሃል። እሺ ይረጋጋ ብለህ ደግሞ ዝም ስትለው ሳምንት ያኮርፋል። ሳምንት ለዛች ሴት ልጅ ቤቱ ጨለማ ነው የሚሆንባት። እንደ መኮራረፍ ክፉ የለም። እንደ ካፖርተኒ ኳፍት ተነፍተው ነው የሚመሸውና የሚነጋው። እኛን ለማባበል ግን ደቂቃ አይፈጅባቸውም ወንዶቹ ሲፈልጉ ደቂቃ። የኔ ውድ ማታ ያረኩሽን ይቅርታ ብለን ሲሉን ልባችን ጥፍት፣ እኛም ሰላም ለማግኘት ብነን እሺ፣ ልባችንም ጠፍቶ አይደለም እንደው ሰላም ስለምንፈልግ ነው። ይሄን ነገር ወንዶች እንዴት ታውታላችሁ? ዋናው ለኳሾች እኔ ሁላችሁ ቤንዝል ቤት ውስጥ ካለ እሳት ከተለኮሰ ይስባል አይደል? ቦግ ነው የሚለው። በቃ ቤት ውስጥ አንድ ቤንዝል አለ። ልክ እሳቱን ሲያገኘው ሰውየው ይቀጣጠላል። በቃ እንደዚህ የምታረጉ ወንዶችስ ምን አስባችሁ ነው? ምን ይኮንላችሁ? ነው አሁን ለሴት ዲዛይን እንትን ሳይድ አረግሽ አትበሉኝ። እስቲ ራሳችሁ መርምሩ። ሮማናውን ከተናገረችው ውስጥ እኔ የትኛው ነው ባህሪ? እውነት ቤት ውስጥ ዝም ስል ሚስቴ ዝም ስትለኝ ናቀችኝ ብያቃለሁ ብለህ ታውቃለህ? አንዱ ባህሪ ያለባችሁ እናንተ እኮ እኩል የወለዳችሁት ልጅ ለሊት ሲያለቅስ እኔ ጠዋት ስራ ገቢ ነኝ አቦ በእናትሽ ሙት ይዘሽ ተኝ ልጅሽን ብላችሁ እኮ ሶፋ ላይ የምትተኙ ናችሁ ኢትዮጵያ ውስጥ ያላችሁ ወንዶች። እናንተ ጠዋት ፏፈሽ ብላችሁ ቁርስ በልታችሁ ትወጣላችሁ። እሷ ቀን ተነስታ ስትተኛ ደግሞ ምሳ ሰዓት አንድ አፍታ ቃረስታችሁ ከመጣች ተጋደሚ አንቺ ምን አለብሽ እናቴ ከሚለው ትጀምራላችሁ። ደህና ዋልሽ እንኳን የለም ተጋደሚ አንቺ ምን አለብሽ ከሚለው። እኔ ወንዶቹ ንግግራቸው በጣም ይከብደኛል። ምን እንደሚፈልጉ አላቅም። ወይ ከራሳቸው ይታረቁ ወይ ራሳቸውን ስብሰባ ይጥሩና እኔ ምንድነው የምፈልገው? ሚስቴ በምንድነው የምታስደስተኝ? ምን ልሁንላት? ምን ልሁንልህ ወይ ምን ትሆንልኝ የሚል ቀልድ አይቻልም። ምን ልሁንላት ወይ ምን ልሁንልህ የሚለው ጋር ራሳችሁን ጠይቁ። እኔ እንደኔ ማለት ነው በውይይት በጣም ቢታመን ደስ ይለኛል። ወንዶች ግን በጣም ነጭናጫ ናችሁ። በቃ ነጭናጫ ወንዶች በጣም አመላችሁ ቀጥኗል። አብላጫው ወንዶች አሁን አመላችሁ ቀጥኗል። አንድ ኮምፕሌክስም አለባችሁ፣ ስጋት አለባችሁ። ስጋታችሁ ምንድነው? አንዳንድ ጊዜ ለሀገር ስጋት የሚሆኑ ሰዎች አሉ እንደሚባለው ሚስቶቻችሁ ስጋት ይሆንባችኋል። ልክ ደሞዝ ስትሰራ፣ ልክ ስራ ስትውል፣ ልክ ራሷን ስትጠብቅ ፍርሃት ያድርባችኋል። ያን ፍርሃታችሁን አፋውታችሁ አትናገሩት። እኔ ፈራው ቀናው ሚስቴ እያስቀናሽ ነው አደራሽን በመሃላችን ንፋስ እንዳይገባ የኔ ውድ። መስሪያ ቤት ብዙ አደጋ አለ። ወንዶች ሰውን ያታልላሉ። እሺ የኔ ውድ ልምከርሽ ብዬ ነው ብለህ ብትልካት ያቺ ክሊክ ያረካት ቀን ሙሉ ልጅቷ አትሳሳትም ነበር። እናንተ ግን ምንድነው ማፍቀራችሁ እንዲታወቅ አትፈልጉም። መቅናታችሁ እንዲባነን አትፈልጉም። ውስጥ ለውስጥ ዝም ብላችሁ አኩርፋችኋል። ያቺ ልጅ ሊገባት አይችልም። በምን እንደተኮራረፋችሁ አገባት። ጓደኛው እንኳን ጠርቶ ምን ሆነ ነው ስትለው እንደሚል ታውቃለህ? ባልዩ ምን ባክህ ከሚለው ነው የሚጀምረው። ምን ባክህ ምን ሆንክ ስትለው እቤት ሰላም የለንም። ምን ሆናችሁ? ሴትዮዋ ፍንጥር ፍንጥር እያለች ነው። እንዴት? በቃ ይህን ስራ ከጀመረች ሙሉ ተፈናጥራ ልትሞት ነው። ልጅቷ እኮ አልተፈናጠረችም። እላይዋ ላይ ግን ለውጥ አይተሃል። ምንድነው ለውጡ? ደሞዝ ስላገኘች ፀጉሯን በፊት በወር አንዴ የተሰራ እንደሆነ ሁለቴ ትሰራለች። ቀይ ጥፍር ቀለም ብቻ ትቀባ እንደሆነ ፒንክ ምናምን ጨማምራለች። ይሄ ነው ተፈናጠረች ያስባላት። በቃ አንተም እኮ የደሞዝ እድገት ሲኖርህ እኮ ድሮ ካሳንችስ የምትገዛውን ልብስ ትተህ ፒያሳ ሄደህ ትገዛለህ። አንተም ጥሩ ሸሚዝ ትለብሳለህ። በአንተም እኮ እኛ እንቀናለን፣ ሴቶችም እኮ እንቀናለን። ቀናው ብክ ስትባል ግን እንደምትል ታውቃለህ? ኢትዮጵያውያን ቀናው ባሌ ቀናው በእናትህ እንዴ ትናንት ቀናው ብክ ስትባል ኧረ አንቺ የደላሽ ነሽ በእናትሽ ሞት። እንደዚህ አይነት አስተሳሰብ ካላት ሴት ጋር እኔ መኖር አልፈልግም። ውይ የኔ ሚስት እኔ አንቺን ላስቀናሽ ፈልጌ አይደለም። የስራው ጸባይ ሸሚዝ ስለሚያስለብሰኝ ነው፣ ኮት ስለሚያስፈልገው ነው። ብራንድ ልብስ ካለበስኩ ቢሮ ትንሽ ከባድ ነው የኔ ውድ እንጂ እኔ ከአንቺ ውጭ ማን አለኝ? ይህን ለመልበሴ ምክንያት እኮ አንቺ ነሽ። እኔ ልሳምሽ ብሎ ግንባሯን ቢስማት ሴትዮዋ እንኳን ልትጠራጠር እናቴ እግሯን ሰቅላ ነው የምተኛው። ያነጋገር ግድፈት አለ። መቅናታችሁን በፍጹም አታምኑም። ብዙ ወንዶች በሚስቶቻችሁ ትቀናላችሁ፣ በድብቅም ትከታተላላችሁ። ግን በአፋችሁ ሚስቴ ቀናብሻለሁ እወድሻለሁ አትሉ። ስለዚህ ይሄ ትዳር አደጋ ላይ ይወድቃል። ፍርድ ቤት ሄዱ፣ ፍርድ ቤት ፍቺ በዛ፣ ፍርድ ቤት አሁን ሊከፈት ነው ለምትሉት ነገር ደግሞ ፍርድ ቤት መጀመሪያ ፍርድ ቤት የምትሄደው ሴት ናት። ይሄ የታወቀ ነው።
ወንዶች ሂድ አትበለው እንደሚሄድ አርገው ነው የሚያመቻቹክ። እነሱ ሂደው ቢሞቱ አይከሱም፣ አይፈቱክም። ቤት ውስጥ ነው ግን ወንበር ላይ አንተ እሾክ ካለ ትቀመጣለህ። እንዴ አትቀመጥም እኮ ግዴታ ያሾክ አፈናጥሮ ፍርድ ቤት ነው የሚወስድ። ልክ ፍርድ ቤት ሲኬድ ግን ወንዱ ምንድን ነው መልስ የሚሰጠው? ሚስቴ እኮ ከሰሰችኝ ከሚለው ነው የሚጀምረው። ምን አርጋት ስትለው እኔ ምን አውቃለሁ፣ ውጭ ያለች ከነከሌ ጋር ተማከረች ሄደች። እሱ እኮ ነው መርፌውን ከቂጧ ሰቅስጎ ጠቅጥቆ እዛ ይላካት። ይሄ የሞባይል ሲም ካርድ ማውጫ ታውቁታላችሁ? ሹሉ ነገር ልክ እንደ ሲም ካርዱ ፈንቅሎ ያውጡታት። ግን እሷ ፍርድ ቤት ስትደርስ ሚስቴ ከሰሰችኝ ፈልጓን እንዲህ እንድትከሰው ከስር ጠቀጠቃት። አትጠቅጥቁን፣ ካልጠቀጠቃችሁን እኛ ፍርድ ቤት አንሄድም። ሂድ አትበለው እንደሚሄድ አርጋችሁ አታመቻችሁን። አንዳንድ መስሪያ ቤቶች ሊያስለቅቁ ሲፈልጉ ምን ያደርገዋል መሰል? በሰዓት አቴንዳንስ ይከታተሉሃል፣ ባለባበስ ይከታተሉ። ከዛ ጭንቅ ሲያደርጉ አንተም ትሆናል የአገልግሎትህን ሳትቀበል ትለቃለህ። አባቴ እንደዚህ አድርገው ነው የሚያመቻችሁ። እነሱማ ካባረሩክ የአገልግሎት ሊጠየቅ ነው። ባልየውማ ከፈታ ምን ሊባል ነው? በትክክል ንብረት ሊያካፍል ነው፣ በትክክል ሊሸኛት ነው፣ በትክክል ተቆራጭ ሊያደርግ ነው። ያን ስለማይፈልግ እሷ እንድትሄድ ያደርጋታል። እሷ ተፈናጥራ ስትሄድ እሱ በኋላ ነው የሚመጣው። ልክ ፍርድ ቤት ሲጠየቁ ብዙ ወንዶች የሚሉት ምንድን ነው? እኔ ትዳሬን እፈልጋለሁ፣ እሷ ግን በጓደኛና በቤተሰብ ተመርታ ፍንጥር ብላ መጣች እንጂ ትዳሬን እፈልግ። እቺ ሴትዮ እንዴት ብላ ነው ወደዛ ሰዓት የምትመለሰው? መጀመሪያም ሰላም ቢሆኑ እብድ አይደለችም ፍርድ ቤት የምትሄደው፣ አትሄድም። ወንዶች ቤታችሁን ማቆምም ትችላላችሁ፣ ማፍረስም ትችላላችሁ።